ታሪኩ የሚጀምረው በሎስ አንጀለስ ውስጥ ታዋቂ የሆነ ክሪስ የተባለ መርማሪ እያሳየን ነው። ክሪስ በዚህ ከተማ ውስጥ የሚገኙ እያንዳንዱ ሌባዎች የሚፈሩት መርማሪ ሲሆን ሌሎች መርማሪዎች ሊፈቷቸው ያልቻሉ ከባባድ ችግሮችንም እሱ በቀላሉ በመፍታት ይታወቃል። ይህ በእንዲህ እንዳለ ሎስ አንጀለስ ከተማ በአሁኑ ሰዓት ከባድ አጣብቂኝ ውስጥ ገብታለች። ሰዎች በስራ አጥነት፣ በቤት ማጣትና በምግብ እጦት ምክንያት እርስ በእርሳቸው የተዘራረፉ እየተደባደቡ ከተማዋን ውጥንቅጧን አውጥተውታል። በዚህ መሃል ደግሞ ነገሮችን ለማረጋጋት ፖሊሶች በሚሞክሩ ሰዓት በየቀኑ የበርካታ ፖሊሶች ሕይወት እያለፈ ይገኛል። መንግስትም ይህንን ችግር ከተመለከተ በኋላ በሎስ አንጀለስ ውስጥ የሚሰራ አዲስ የፍርድ ቤት ስርዓት አቋቁሟል። ሙሉ ስርዓቱ የሚመራው በኤአይ ሲሆን ከምርመራ አንስቶ ፍርድ እስከ መስጠት ድረስ ያሉት ስራዎች በሙሉ በኤአይ የሚሰሩ ይሆናል። ታሪኩም ይህንን ተከትሎ 2 ዓመታትን ወደፊት ይሻገራል። ይሄ የኤአይ ሲስተም መተግበር ከጀመረ 2 ዓመታት አስቆጥሮ በአጠቃላይ የወንጀል ስራዎችም በ68% መቀነስ ችሏል። በአሁኑ ሰዓት ህጻናት በነጻነት ትምህርት ቤት መሄድ ይችላሉ። ሰዎችም ያለምንም ስጋት ወጥተው መግባት ይችላሉ። ትዕይንቱ ሲቀየር በሎስ አንጀለስ ውስጥ ታዋቂ የሆነው መርማሪው ክሪስ እንዴት እንደሆነ ባያቅም ራሱን በዚህ የኤአይ ፍርድ ቤት ውስጥ አግኝቶታል። የኤአይ ዳኛዋ ደግሞ ማዶክስ ትባላለች። ማዶክስም ላለፉት 6 ሰዓታት ሙሉ እሱ እስኪነቃ እየጠበቁት እንደነበርና ክሪስ በጣም ሰክሮ ራሱን ስቶ እንደነበር ተነግረዋለች። በአሁኑ ሰዓትም እዚያ የተገኘበት ዋነኛ ምክንያት ባለቤትህን በመግደል ነው በማለት ባለቤቱ ኒኮል እንደሞተችና የገደላትም እሱ እንደሆነ እንደሚጠረጠር ተነግሮታል። በሌላ በኩል ባለቤቱን በጣም የሚወዳት ክሪስ በምንም ተአምር ይህንን ሊያደርግ ስለማይችል የምትለውን ነገር ሊያምናት አልቻለም። ማዶክስም የበለጠ ማየት ከፈለገ ኢንተርኔት ላይ ስለሱ ምን እንደሚወራ ማየት እንደሚችል በምነግረው ሰዓት ክሪስም ወዲያውኑ ኢንተርኔት ላይ ስለሱ ምን እየተወራ እንደሆነ ማየት ይጀምራል። መጀመሪያ ላይ የተመለከታቸው ፖስቶች ጃክ ከተባለች ጓደኛው ጋር በመሆን የመጀመሪያው በሜርሲ ፕሮግራም በሞት ቅጣት የተቀጣው ዴቪድ የተባለውን ወንጀለኛ ሲይዙ ያለውን ቪዲዮ ነበረ። ከዛ ቀጥሎ ግን ስለሱ የሚፖሰቱት እያንዳንዱ ነገሮች ባለቤቱን እንደገደላትና በአሁኑ ሰዓትም በፍርድ ቤት ውስጥ እንደሚገኝ ያሳያሉ። ይህንን ተከትለ ማዶክስ የኤአይ ሲስተሙ የሱን ጥፋተኝነት በ97% ስላረጋገጠው የሚቀጥለው ጣፋንታው የሞት ቅጣት እንደሆነ ትነግረዋለች። ሆኖም ግን መከላከያዎችን የሚያቀርብና እሷ ለመግደሉ ማስረጃ የሚያሳይ ከሆነ እናም የተጠያቂነት ፐርሰንቱ ከ92 በታች የሚሆንለት ከሆነ ከሞት ቅጣት መትረፍ ይችላል። ታዲያ ይህንን ማድረግ የሚችለው ደግሞ በሚቀጥሉት በ1 ሰዓት ከ30 ደቂቃ ባሉት ጊዜያቶች ውስጥ ነው። ልክ እነዚህ 90 ደቂቃዎች 00 በሚሆኑ ሰዓት ወንበሩ አውቶማቲካሊ ክሪስን የሚገለው ይሆናል። ጊዜው ደግሞ ቴክኖሎጂ የተራቀቀበት እንደመሆኑ ክሪስ መረጃ ለማቅረብ ከዚህ መውጣት አይጠበቅበትም። ለማዶክስ በዚህ ዕለት የነበረውን የካሜራ ቅጂ ተመልከቺ፣ የእከሌን ስልክ መርምሪ እያለ በሚነግራት ሰዓት ማዶክስ ሁሉንም ማድረግ ስለምትችል እያንዳንዱ መረጃዎች በመሰብሰብ በመጨረሻ ምናልባት እሱ ከተጠያቂነት ነፃ የሚሆን ከሆነ ከዚህ በህይወት መውጣት ይችላል። በዚህም መሰረት ማዶክስ በእጇ ላይ የሚገኙትን ማስረጃዎች ማሳየት ትጀምራለች። ግድያው በተፈጸመ ቀን ክሪስ መጀመሪያ መኪናውን ይዞ ወደ ቤቱ መጥቶ ነበረ። ኒኮል ደግሞ ከሱ ጋር ማውራት ስላልፈለገች በሩን አልከፈተችለትም። የዚህን ጊዜም ክሪስ የቤታቸውን ካሜራ እንደሰበረና ቤቱንም ከፍቶ እንደገባ ከዛም ቤት ውስጥ ከገባ በኋላ ከ26 ደቂቃ በላይ ቤት ውስጥ ቆይቶ መውጣቱን በካሜራ ቅጂ ታሳየዋለች። ከዚህ በኋላ ወደ ቤት የመጣችው ልጁ ብሪክ ስትሆን የሞተችውን እናቷን አካል ተመልክታ ስትጮህ ነበረ። እናም በኔ እጅ ላይ ያሉት መረጃዎች እነዚህ ናቸው። እነዚህ የምትከላከልበት ነገር ካለ እንግዲህ ለመስማት ዝግጁ ነኝ። በዚሁ ላሳውቅህ፣ ባለቤቴ የሞተችው በቢላ ተወግታ ነው በማለት በቦታው ላይ ጭምር የሱ ደምና አሻራዎች እንደተገኙ ማክላ ነግረዋለች። ይህንን ሁሉ ነገር ከሰማ በኋላ ክሪስ እሷ ስለምትለው ነገር ስላሳየችውም አንዱንም ሲያረግ እንደማያስታውስ ይናገራል። የዚህን ጊዜ ማዶክስ ክሪስ በመጠጥ ቤት ውስጥ በጣም እየጠጣ እንደነበርና እዛም ከፖሊሶች ጋር ሲታገል እንደነበር ይባስ ብሎ የመንገደኞችን መኪና ሊሰርቅ ሞክሮ በመጨረሻ በቁጥጥር ስር መዋሉን በተጨማሪ ቪዲዮዎች ታሳየዋለች። ምናልባት አንተ ነገሮችን ማታስታውሰው በጊዜው እንደዚህ ሰክረ ስለነበር ሊሆን ይችላል።
አሁን ላይ ግን ያ ምንም ለውጥ አያመጣም። ያለ ብቸኛ አማራጭ መረጃዎችን በማቅረብ ራስህን ነፃ ማድረግ መቻል ብቻ ነው በማለት ማዶክስ ለክሪስ አሁንም ቢሆን የመከላከያ መረጃዎቹን እንዲያቀርብ ትነግረዋለች። ይህንን የሰማው ክሪስም በዛ ቤት ውስጥ የገባችው ብቸኛ ልጅ ብሪክ ስለሆነች ልጁ እንድትመጣና ያየችው እንድትመሰክር ለማዶክስ ይጠይቃታል። በሚያሳዝን ሁኔታ ግን ህፃናቶች በእንዲህ አይነት ጉዳይ ላይ መሳተፍ ስለማይችሉ ብሪክም እድሜዋ ለዛ ስላልደረሰ በአሁኑ ሰዓት በአያቶቿ ቤት ስለምትገኝ እሷን እንደ ምስክርነት መውሰድ እንደማይቻል ተነግሮታል። ቀጥላ ማዶክስ አንድ ቪዲዮ ትከፍታለች። በቪዲዮ ላይ የሚታየው ሰው ሮብ ይባላል። ይሄ ሰው ለክሪስ የቅርብ ጓደኛው፣ ለባለቤቱ ኒኮል ደግሞ የስራ አጋሯ ሲሆን ከክሪስ ጋር የሚገናኙበት ዋነኛ ምክንያታቸውም መጠጥ ለመጠጣት ነው። ለመጀመሪያ ጊዜ ከ23 ዓመት በፊት ክሪስና ኒኮል እንደተገናኙ ሁለቱም በአይን ፍቅር ወድቀው ነበረ። ከዛም በኋላ 3 ዓመታትን በፍቅር አሳልፈው 20 ዓመታትን በትዳር የቆዩ ሲሆን በዚህ የትዳር ጊዜያቸውም ብሪክን ወልደው ማሳደግ ችለው ነበረ። ታዲያ የሁሉ ነገር በሚሆን ሰዓት ክሪስ አንድም ቀን ጠጥቶ ስለማያውቅ ከባለቤቱ ጋር የሚጣሉበት ምንም ምክንያት አልነበረም። በሚያሳዝን ሁኔታ ግን አንድ የሥራ ባልደረባውን በሞት ካጣው በኋላ ክሪስ በኃይለኛ የመጠጥ ሱስ ውስጥ የተዘፈቀ ሲሆን ይህም ከኒኮል ጋር አላግባባ ብሏቸው ፍቺ ድረስ እንዲደርሱ አድርጓቸዋል። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ወደ ፍርድ ቤት ስንመለስ ክሪስ የመጀመሪያ መከላከያውን ለማዶክስ አቅርቧል። ይህም መከላከያው የኒኮል ሁለተኛ ስልክ ሲሆን ኒኮል በዋና ስልኳ ማትደዋወልበት፣ በዚህ ድብቅ ስልክ ግን የምትደዋወልበት አንድ ቁጥር ይገኛል። ምናልባትም ይህ ቁጥር መረጃ ወዳለበት ያደርሰን ይሆናል በማለት ለማዶክስ እንደ መረጃ የሰጣት ሲሆን ማዶክስም ይህንን ተቀብላ ወደዛው ቁጥር ላይ አስደውላ ነበረ። በሚያሳዝን ሁኔታ ግን የዚህ ድብቅ ቁጥር ባለቤት ስልኩን ካነሳው በኋላ ድምጻቸውን ሰምቶ ወዲያውኑ መልሶ ስልኩን ይዘጋዋል። ጊዜው ደግሞ የቴክኖሎጂ ነው። የነማዶክስ ቡድኖች በስልክ ንግግር ወቅታቸው የሰውየውን አድራሻ ተከታትለውት ስለነበር ይህንን ስልክ የሚጠቀመው ሰውዬ ያለበት ድረስ ሄደው የያዙት ሲሆን ሰውየውን ፓትሪክ የተባለ አንድ ሼፍ እንደሆነ ደርሰውበታል። ክሪስ ደግሞ ይህንን ፓትሪክ የተባለውን ሰው ከዚህ በፊት በፍጹም አይቶት አያውቅም። መርማሪዎችም ፓትሪክን ከኒኮል ጋር ምን እንደሚያገናኘው በሚጠይቁት ሰዓት ሰውየው ያለምንም ሀፍረት ውሽማዋ እንደሆነ ተናግሯል። ጭራሽ ባለቤቷ ክሪስ እንደሆነም ያውቃል። እዛው ፍርድ ቤት ለሚገኘው ክሪስም ባለቤት ካንተን ትታ እኔን የፈለገችበት ምክንያት ጸጥ ብዬ ስለማደምጣት ነው። እሷ ስትናገር ጊዜ ሰጥተህ እንኳን አሰማትም። እኔ መቼም ቢሆን ባለቤትህን አልወቅሳትም፣ ጥፋቱ ሁሉ ያንተ ነው በማለት ፓትሪክ የእሷ ገዳይ ሳይሆን ፍቅረኛዋ እንደሆነ አስረግጦ ይነግራቸዋል። ምንም እንኳን ፓትሪክ ከኒኮል ጋር የፍቅር ግንኙነትና ሰላማዊ ቀረቤታ ስላላቸው እንደማይገላት እርግጠኛ ቢሆኑም መጀመሪያ ላይ ግን ፖሊሶቹን ሳያቸው ሮጦ ከነሱ በማምለጡ ምክንያት በቁጥጥር ስር መዋሉ አልቀረለትም። አሁን ላይ ክሪስ በሞት ሊቀጣ 53 ደቂቃዎች ብቻ ቀርተውታል። የጥፋተኝነት ፐርሰንቱ ደግሞ ከ97 ወደ 98 ከፍ ብሎ የሚገኝ ሲሆን ይህም የሆነበት ምክንያት በመጀመሪያ ያቀረበው መከላከያ ሐሰት ሆኖ በመገኘቱ ምክንያት ነው። ከዚህ በኋላም ክሪስ ምንም አይነት መከላከያ ከማቅረብ ይልቅ ወደዚህ የመጠጥ ሱስ የከተተው ምክንያት ማስረዳት ይጀምራል። አንድ ቀን በስራ ላይ በነበረበት ሰዓት ከጓደኛው ሬ ጋር አንድ ወንጀለኛን እየተከታተሉ የነበረ ሲሆን በሚያሳዝን ሁኔታም ያ ወንጀለኛ ጓደኛው ሬን ተኩሶ ይመታዋል። ክሪስም ጓደኛው ሬን መኪና ውስጥ ከጫነ በኋላ እሱን ሆስፒታል በማድረስ ፋንታ ያንኑ ወንጀለኛ ሲከታተለው ነበረ። እናም የወንጀለኛው መኪና ለማስቆም የነበራቸው አማራጭ የግዴታ መኪናቸውን ማጋጨት ስለነበር ክሪስ በመኪናቸው የዛን ወንጀለኛ መኪና ጋጭቶት መኪናቸው እንዲገለባበት ይሆናል። እናም ቀድሞውኑ በጥይት ተመቶ የነበረው ሬ በዚህ ሰዓት ህይወቱ ያለፈ ሲሆን የሁሉ መስዋዕትነት የተከፈለበት ወንጀለኛም ክሪስ እንዳያመልጥ አሯሩጦ ይዞ ፍርድ ቤት አቅርቦት ነበረ። ምን ያደርጋል፣ ፍርድ ቤቱ ሰውየውን በነፃ ለቆት የጓደኛው ደም ደመ ከልብ ሆኖ ይቀራል። ታዲያ እኔ መጠጥ ሱሰኛ በሆን ይፈረድብኛል? ፍርድ ቤቱ እኮ ነፃ ብሎ የለቀቀው ወንጀለኛውን ሰውዬ ነው። በዛ ላይ ጓደኛዬን ገሎታል። ሁሌም የሚቆጨኝ ነገር ያንን ወንጀለኛ በእጄ ላይ ሳለ ተኩሻ ለመግደሌ ነው እያለ ሁሌም ውስጡን የሚበላውና መጠጥም እንዲጠጣ ምክንያት የሆነውን አሳዛኝ ታሪክ ለማዶክስ ያጋራታል።
ቀጥሎም ክሪስ የዛን ቀን ወደ ቤት ሲሄድ ካሜራውን የመታው በንዴት እንደሆነና በቤት ውስጥም የሱ ደም አሻራ ሊገኝ የቻለው በልብሶቹም ላይ ደም ሊገኝ የቻለው አንድ ሳህን ወርውሮ ሲሰብር ሳህኑ እጁን ስለቆረጠው እንደሆነ ይናገራል። ምናልባት ክሪስ አሁን ላይ የሚናገረው ነገር እውነትም ውሸትም ሊሆን ይችላል። አሁን ላይ ችግሩ ኒኮልን ማን ገደላት የሚለው ነው። ምናልባትም በዚህ ጉዳይ ላይ ያግዘኝ ይሆናል በማለት ማዶክስም ፓትሪክን ደውላ እንድትጠይቅ የነገራት ሲሆን ማዶክስም በድብቅ ከኒኮል ጋር ግንኙነት የነበረው ፓትሪክን የተወሰኑ ጥያቄዎችን ትጠይቀዋለች። የዚህን ጊዜም ፓትሪክ ከሷ ጋር አብረው በነበሩ ጊዜ ከፍተኛ ጭንቀት ውስጥ እንደነበረች ይናገራል። ጭንቀቷ ደግሞ የነበረው ከስራ ጋር በተያያዘ ነው። ካንተ ጋር መጠጥ የሚጠጣው የሷ የስራ ባልደረባ የሆነው ሮብም ስለዚህ ጉዳይ የሚያውቅ ይመስለኛል። ብቻ በስራ ቦታ ላይ የሆኑ ኬሚካሎች ጠፍተውባት በጣም ስትጨነቅ ነበር በማለት በአሁኑ ሰዓት በቁጥጥር ውስጥ የሚገኘው ፓትሪክ የሚያውቀውን ለማዶክስ ተናግሯል። ይህንን የሰማችው ማዶክስም ምን አይነት ኬሚካሎች እንደጠፉ ለማረጋገጥ ወደ ድርጅቱ ፋይል ውስጥ ገብታ በምትመረምር ሰዓት ሰብሎችን የሚያሳድግ እንዲሁም ለሜካፕ ስራ የሚውሉ ትላልቅ ኬሚካሎች መጥፋታቸውን ትመለከታለች። በዚህ ጉዳይ ላይ ደግሞ ተጠያቂ የሆኑት ሁለት ሰራተኞች ናቸው። ማዶክስም ስለ ሆልት እንደሰማች ወዲያውኑ ሰውየው ከሚገኝበት ከሱ ጋር መነጋገር ጀምራለች። በጊዜው ሆልትም እነሱን ለመተባበር ፈቃደኛ የነበረ ሲሆን በዚህ ጉዳይ ላይ በጣም ኒኮልን ሲያስጨንቃት የነበረው ነገር ኬሚካሎቹ መጥፋታቸው ብቻ አልነበረም። በግል ህይወቷ ላይ በነበረው ነገርም በጣም እየተጨነቀች እንደነበረና ከመሞቷ ጉዳይ ጋር በተያያዘ ደግሞ ሮብን እንደሚጠረጥረው ተናግሯል። ሮብ ማለት ከክሪስ ጋር መጠጥ የሚጠጣው የኒኮል የስራ ባልደረባ ነው። ማዶክስም ይህንን ተከትሎ ስለ ሮብ መረጃዎችን በመተፈተሽ ሰዓት ሮብ ማለት ከዚህ በፊት ክሪስ እና ጃክ ይዘውት ለመጀመሪያ ጊዜ በሜርሲ ፍርድ ቤት በሞት የተቀጣው የዴቪድ ወንድም መሆኑን ትመለከታለች። የወላጆቻቸው ስም መለያየቱ ምክንያት ሁለቱም በማደጎ የተለያየ ቤተሰብ ውስጥ በማደጋቸው ነው። ታዲያ የኤአይ ዳኛ የሆነችው ማዶክስም የዚህን ያህል መረጃ ካገኘች በኋላ ምናልባት ሮብ ወንድሙ ላይ ለደረሰው ነገር ክሪስን ለመበቀል ሲል ይህንን ሁሉ ነገር እያደረገ ሊሆን እንደሚችል ገምታለች። በአሁኑ ሰዓትም ላይቭ የሚገኙ ካሜራዎችን በምትመለከት ሰዓት ሮብ ይባስ ብሎ የክሪስ ልጅ የሆነችው ብሪክን ሲያግታትም ተመልክተዋል። የሮብ ዓላማ የሆነው ክሪስን ብቻ መበቀል አይደለም። በወንድሙ ላይ ተባብረው የፈረዱበትን ሙሉ ከተማዋ ላይ የሚገኙ ሰዎችን ማጥፋትም ይፈልጋል። በዚህም መሰረት አስፈላጊ የሆኑ ኬሚካሎችን ከኒኮል ሲቀበል የነበረ ሲሆን በአሁኑ ሰዓትም በአንድ ትልቅ መኪና ላይ እነዚህን ኬሚካሎች ተጠቅሞ የሰራውን ፈንጂ ይዞ እየተንቀሳቀሰ ሰዎች በሚበዙበት ቦታ ላይ ለማፈንዳት ወስኗል። የኤአይ ዳኛ የሆነችው ማዶክስም ይህንን ሁሉ ካረጋገጠች በኋላ የክሪስን ጥፋተኝነት ወደ 0% በመቀነስ ሙሉ በሙሉ በነፃ መሄድ እንደሚችል ተነግሯለች። ክሪስ ግን ከዚህ ተነስቶ ለመሄድ ፈቃደኛ አይደለም። ምክንያቱም በአሁኑ ሰዓት እነ ሮብ የሚንቀሳቀሱበትን ቦታዎች፣ ካሜራዎች፣ ሁሉንም ነገር ለመጠቀም የግዴታ እዚህ ወንበር ላይ ከኤአይዋ ማዶክስ ጋር መቀመጥ ስላለበት እዚሁ ለመቆየት ወስኗል። ታዲያ ችግሩ ግን የቀረችው 9 ደቂቃ ስለሆነች እቺ 9 ደቂቃ 00 በምትሆን ሰዓት ወንበሩ አውቶማቲካሊ እሱን ሊገለው ይችላል። እዚህ ሆኖ ከተማዋን መታደግ አለብኝ ብሎ የሚያምን ከሆነ ይሄ ደቂቃ 00 ከመሆኑ በፊት ሁሉንም ማድረግ ይጠበቅበታል። ማዶክስም በዚህ ሐሳብ ተስማምታ ወዲያውኑ ከክሪስ ጋር ወደ ስራ ገብተዋል። በላይቭ ካሜራዎችም ሮብን በሚከታተሉት ሰዓት ሮብ በያዘው ትልቁ መኪና ከተማ ውስጥ የሚገኙ የንጹሃን ሰዎችን መኪና እየገጨ የነበረ ሲሆን በርካታ ሰዎች ላይ ጉዳት አድርሶም በአሁኑ ሰዓት በአንድ ድልድይ ላይ ለመሻገር እየሄደ ይገኛል። ፖሊሶች ደግሞ ሙሉ ከተማዋ ከምትጠፋ ይሄ ሰውዬ ብቻውን ቢጠፋ ይሻላል ብለው እንዳይገሉት የኒኮልና የክሪስ ብቸኛ ልጅ የሆነችው ብሪክን እዚሁ መኪና ውስጥ ከሱ ጋር አግቷት ይገኛል። ይሁንና ፖሊሶች በአሁኑ ሰዓት ከዚህ ሌላ ምንም አማራጭ ስለሌላቸው ሮብ ይህንን ድልድይ ከመሻገሩ በፊት በፈንጂ ጉዞውን ለማቋረጥ ወስነዋል። እቅዳቸውም የነበረው ፈንጂውን በአንድ ትንሽ መኪና ላይ አጥምደው ልክ ሮብ አጠገብ ሲደርስ ሙሉ ለሙሉ ማፈንዳት ነበረ። በሚያሳዝን ሁኔታ ግን ፈንጂውን የተሸከመችው መኪና ከነሱ በጣም ርቃ በመሄዷ ምክንያት በሪሞቱና ፈንጂውን በተሸከመችው መኪና መሃል ያለው ኔትወርክ ተራርቆባቸው እቅዳቸው ሳይሳካ ቀርቷል።
ሮብም ቢሆን ወንድሙ የሞት ፍርድ የተፈረደበት ፍርድ ቤት መኪናውን ይዞ ሰብሮ የገባ ሲሆን በጊዜው ደግሞ ክሪስ የተቀመጠበት ወንበር ደቂቃውን እየጨረሰ በመምጣቱ ምክንያት እሱን ለመግደል መዘጋጀት ጀምሯል። በጊዜው ሮብ ሰብሮ በሚገባ ሰዓት ከፍተኛ ፍንዳታ ተፈጥሮ ስለነበር ማዶክስም የክሪስን ሕይወት ለመታደግ አልቻለችም። የኤአይ ሲስተም እንደመሆኗ መጠን የግዴታ ለመስራት የኤሌክትሪክ ኃይል ያስፈልጋታል። የደቂቃው ቆጣሪ ደግሞ ወደ 00 ተጠግቶ የክሪስ ሕይወት ሊያልፍ ጫፍ ላይ ደርሷል። ፈጣሪ ትረፍ ሲለው ግን ደቂቃው 00 ሆኖ ከመሞቱ በፊት ማዶክስ ኤሌክትሪክ ሲስተም አግኝታ ወደ ነበረችበት በመመለስ እሱንም ከወንበሩ ነፃ አድርገዋለች። ትዕይንቱ ሲቀየር ክሪስ ልጁ ታግታ ስለምትገኝ እሷን ለማዳን ሮብ ወደሚገኝበት ቦታ እየሄደ ይገኛል። ሮብ አሁን ላይ ይሄንን ሁሉ እያደረገ የሚገኘው ንጹህ ወንድሜ ተፈርዶበት ተገሏል ብሎ በማሰቡ ምክንያት ነው። ይሄንንም የኤአይ ዳኛ ለሆነችው ለማዶክስ በስክሪን እየነገራት በነበረ ሰዓት ብሪክ የሮብን እጅ በመንከስ ራሷን ነፃ ማድረግ ችላለች። በተመሳሳይ ሰዓት ክሪስም እጁ ላይ የሚገኘውን ፈንጂ የሚያፈነዳበትን ሪሞት ለመቀበል እየታገለ የነበረ ሲሆን ተሳክቶለትም ሪሞቱ ላይ የሚገኘውን አንደኛውን ገመድ በመቁረጡ ምክንያት ከዚህ በኋላ ሮብ በምንም ተአምር ፈንጂውን ማፈንዳት አይችልም። በሌላኛው እጁ ይዞታ የሚገኘውን ሽጉጥን በመቀማት ክሪስ በመጨረሻ የመጠጥ ጓደኛው የሆነው ሮብን በቁጥጥር ስር ውሎታል። ታዲያ ይሄ በሚሆንበት ጊዜ ሮብ እየጮኸ ሁሉም ነገር ስልኩ ላይ ነበረ፣ ስልኩን ባታጠፉ ኑሮ እውነታውን ከስልኩ ላይ ታችሁ ወንድሜን አገሉትም ነበር በማለት እየጮኸ ስለ አንድ ስልክ ይናገራል። የሁሉም ነገር መረጃ ያላት ማዶክስም ስለምን ስልክ እንደሚያወሩ ወዲያውኑ በመረዳት ያንን ስልክ ሰርች አድርጋ ያገኘችው ሲሆን በጊዜው ዴቪድን ወደ ፍርድ ያቀረቡት ጃክ እና ክሪስን ስለዚህ ስልክ እየጠየቀቻቸው ነው። እንደ እውነቱ ከሆነ ዴቪድ ምንም አይነት ወንጀል አልነበረበትም። ልክ ወንድሙ ሮብ እንደተናገረው ምናልባት ፖሊሶች ያንን ስልክ ለፍርድ ቤት ቢያቀርቡት ኑሮ ሰውየው ከሞት ፍርድ ሊተርፍ ይችል ነበር። ምን ያደርጋል፣ ሴቷ ፖሊስ ጃክ ይሄ ሜርሲ የተባለው ፍርድ ቤት እንደሚሰራ ለህዝቡ ማሳየት ስለፈለገች ስልኩን ሆን ብላ ነበር የጣለችው። እና ምንም ያላጠፋው ዴቪድን ለፍርድ በማቅረብና የዚህ የሜርሲ ኤአይ ፍርድ ቤት መሞከሪያ በማድረግ የንጹህ ሰው ህይወት እንዲጠፋ ምክንያት የሆነችው እቹ ሴቷ ፖሊስ ጃክ ነች። በሌላ በኩል የኤአይ ዳኛ የሆነችው ማዶክስም ቢሆን ምንም ያላጠፋ ሰው በሞት መቅጣቷን በሰማች ጊዜ ልክ እንደ ሰው ሐዘን ተሰምቷት ነበር። ክሪስ ለማዶክስ የተናገራቸው የመጨረሻ ቃላቶችም ኤአይ ወይም አርቲፊሻል ኢንተለጀንስ ፍጹም ነው ማለት አይደለም። በተለይኛ ሰዎች በትክክለኛው መንገድ ካልተጠቀምንበትና ካሳሳት ነው ሊሳሳት ይችላል። እንደ መርማሪዋ ጃክ ያሉ ሰዎች አሳሳች መንገድ ተጠቅመው ከተጠቀሙት ሊሳሳት ይችላል በማለት ለኤአይ ዳኛዋ ማዶክስ ራሷን እንዳትወቅስ ይነግራታል። በእውነት ወደፊት ላይ እንደዚህ አይነት ፍርድ ቤት የሚጀመር ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ።